በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያወ ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንኳን ለቅዱስ ጊዮርጊስ በዓለ ዕረፍት በሰላም በጤና አደረሰን አደረሳችሁ። ሚያዝያ 23 ቀን የሰማዕቱ የቅዱስ ጊዮርጊስ ዓመታዊ በዓለ ዕረፍቱ ነው። ቅዱስ ጊዮርጊስ ሰማዕት ነው። ሰማዕት ማለት ምስክር ማለት ነው። የዕለቱ ምስባክ ስለ ቅዱስ ጊዮርጊስ የሚናገረው መዝሙረ ዳዊት 78ኛው ከቁጥር 10 ላይ ያለው ነው። ወይረአዩ አሕዛብ በቅድመ አዕይንቲነ በቀለ ደሞሙ ለአግብርቲከ ዘተክእወ ይብአ ቅድሜከ ገአሮሙ ለምቁሃን የሚለው ነው። እንደዚሁም የዕለቱ ወንጌል ደግሞ የማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ላይ ጀምሮ እስከ 34 ያለው ነው የሚሆነው። እንግዲህ ሰማዕቱ ቅዱስ ጊዮርጊስ ትውልዱ ፍልስጤማዊ ነው። ያው የውጭ ሀገር ማለት ነው። ከአሕዛብ ወገን የተወለደ የቤተ መንግሥት ልጅ የሆነ አባቱ ንጉሥ የነበረ አንስጣሴዎስ ይባላል አባቱ። እናቱ ደግሞ ቴዎብስታ ትባላለች። እነዚህ ሰዎች እንግዲህ ይህን ልጅ ወልደው ቤተ መንግሥታቸውን፣ ንብረታቸውን፣ ሀብታቸውን ሊያወርሱ ነበረ የፈለጉት። ነገር ግን የነበረው ንጉሥ ዱዲያኖስ ይባል የነበረ ነውና እርሱም አባቱ በልጅነቱ ባረፈ ጊዜ የአባቱን ቤተ መንግሥት እንደሚሰጠው ቅዱስ ጊዮርጊስ ገና 20 ዓመት ላይ ሳለ ነው አባቱ ንጉሡ አንስጣሴዎስ ከዚህ ዓለም በሞት የተለየው። የአባቱን ቤተ መንግሥት፣ የአባቱን ንብረት፣ የአባቱን ገንዘብ ሊሰጡት ባሉ ጊዜ እነዛ የነበሩ ነገሥታት ወይንም ደግሞ ዱዲያኖስ በዋናው መሪነት ሃይማኖትን የፈለገው ቅዱስ ጊዮርጊስ በእግዚአብሔር ማመንን የፈለገው ከምድራዊ መንግሥት ይልቅ ሰማያዊ መንግሥትን መረጠ። ምክንያቱም ምድራዊ መንግሥት የሚያልፍ ነው፣ ሰማያዊ መንግሥት ደግሞ ለዘላለም የሚኖር ነው። ከጊዜያዊ ክብር ይልቅ ዘላለማዊ ክብርን በመምረጡ ለመከራም እንደተዘጋጀ እግዚአብሔርም እንደጠራው እግዚአብሔርንም እንደመረጠው ታወቀና ቅዱስ ጊዮርጊስ ከምድራዊ ንግስና ይልቅ ለኢየሱስ ክርስቶስ መንግሥት መቅናትን መረጠ ማለት ነው። እንግዲህ ባለፈውም ጊዜ እንደተማርን ብዙ ተጋድሎ የተቀበለ ሰማዕት ነው። 7 ዓመት ሙሉ በተጋድሎ ነው የኖረው። ከዚች ምድር ላይ ያበቃው ደግሞ በ27 ዓመቱ ነው። በ20 ዓመቱ ተጋድሎውን ጀመረ። ብዙ ውጣ ውረድ ገጠመው። 3 ጊዜ ሞቶ የተነሳ ነው። በ4ኛው ነው የመጨረሻውን አክሊል ከሰማይ የተቀዳጀው። 7 ዓመት ሙሉ የተጋደለበትን አክሊል እግዚአብሔር ከሰማይ ያቀዳጀው በ7ኛው ዓመት ነው። እንግዲህ ቅዱስ ጊዮርጊስ በምድር ላይ መከራ ሲቀበል በመበለቲቱ ቤትም አስገብተው አስረው እንደነበረ ይታወቃል። ህዳር 7 ቀን አክብረ ነው የነበረው። ህዳር 7 ቀን በዚያ እንደተከበረው በዚያ በመበለቲቱ ቤት በደረቅ ምሰሶ በደረቅ እንጨት ላይ ታስሮ በነበረ ጊዜ የእሷን ልጇንም አስነስሎላታል። የመናገርና የመስማት ችግር የነበረበት ልጇንም ፈውሶላታል። እንደገና ደግሞ ከቤቷ ያለውንም ምሰሶ አለምልሞ ቅጠል አውጥቷል። ሰናየ ገድለ ተጋደል ከአምደ ቤቴ ዘአቁጸል ከሰላም ለከ ጊዮርጊስ ቅዱስ ያሬድ እንደሚለው የቤቷን የዛችን ሴትዮ ቤት እንጨት ወይንም ምሰሶ እንዳለመለመ ደረቁን ያለመለመ ነው። እግዚአብሔር አብሮት ስለሆነ ይህንን ያደረገ ሰማዕት ነው። ከዚህም የተነሳ እሷ እንዳውም አምላኮሙ ለክርስቲያን ተመስሎ ሰብአ መጽአ ኀቤ የክርስቲያኖች አምላክ አለች። የክርስቲያኖች እሷ ክርስቲያን ስላልሆነች የክርስቲያኖች አምላክ ተመስሎ ሰብአ ሰው መስሎ መጣ። ሰውን አክሎ ወደ እኔ ቤት መጣ። እኔ ሰው መሰለኝ የመጣው ለካስ አምላክ ነው፣ የክርስቲያኖች አምላክ ነው የመጣው ብላ ቅዱስ ጊዮርጊስን እንደ አምላክ ቆጥራው ነበረ። በዚህ ጊዜ ቅዱስ ጊዮርጊስ አንሰ ኢኮንኩ አምላከ አላ ገብረ አምላክ አነ እኔ አምላክ አይደለሁም፣ ነገር ግን
የአምላክ አገልጋይ ነኝ ብሎ ነው የመሰከረው። የራሱን የአምላክ አገልጋይነት፣ የአምላክን ዘላለማዊነት፣ የራሱን ታናሽነት፣ የእግዚአብሔርን ታላቅነት መሰከረ። ከዚያም በኋላ መከራው አልለቀቀውም። በኋላ ደግሞ እየገደሉት እየተነሳ እግዚአብሔር እያስነሳው ቅዱስ ጊዮርጊስ 3 ጊዜ ነው እየሞተ የተነሳው። እየሞተ እየተነሳ በዚህ መልክ ሲቸገሩ ገዳዮቹ እናጠፋዋለን ሲሉ እዚህ የማቴዎስ ወንጌል ላይ ቅድም ያነሳነው ላይ ማቴዎስ 10 ከቁጥር 16 ጀምሮ ስታነቡት ሰፊውን ነገር ታገኛላችሁና ምእመናን ምንድን ነው የሚለው? ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን አትፍሯቸው። ወባሕቱ ፍርህዎሰ ለዘይክል እምድኅረ ቀተለ ነፍሰ ወሥጋ ህቡረ አይጉሎ በውስተ ገሃነም። ከገደለ በኋላ ነፍስና ሥጋን ካለያየ በኋላ ነፍስንም ሥጋንም ሁለቱን አንድ አድርጎ ወደ ገሃነም መጣል የሚችለውን ወደ ገሃነም መክተት የሚችለውን እሱን ፍሩት። ምናልባት እዚህ ምድር ላይ ያሉት ሥጋን ነው የሚገሉት፣ ነፍስን አያገኙም። ሥጋም ቢሆን በትንሣኤ ዘጉባኤ የሚነሳ ነው። ሰው እንደ ሞተ አይቀርም። ሰው ትንሣኤ አለው። መልካም የሰሩ የክብር ትንሣኤ፣ ክፉ የሰሩ ክፉ ትንሣኤ፣ የውርደት ትንሣኤ ይነሳሉ እንጂ መነሳቱ የማይቀር ነውና፣ ስለዚህ ሥጋን የሚገሉትን አትፍሯቸው፣ ነፍሳችሁን የሚገሉትን ነው ነፍሳችሁን አያገኟትምና የሥጋ ገዳዮች አሁን ቅዱስ ጊዮርጊስን እየገደሉ እግዚአብሔር እያስነሳው በዚህ ምክንያት ሲቸገሩ ምን አድርገዋል? በእሳት አቃጥለን በወፍጮ ፈጭተን ለነፋስ መበተን አለብን ብለው ፈጭተው ለነፋስ በትነውታል። ጥር 18 ቀን በባለፈው አክብረ ነው የነበረው የቅዱስ ጊዮርጊስን በዓል ማለት ነው። ያን ጊዜ ዝርወተ አጽሙ ነው የሚባለው። የጥር 7 ማነው ህዳር 7 ቀን የመበለቲቱን ምሰሶ ያለመለመበት፣ ጥር 18 ቀን ደግሞ ፈጭተው ለነፋስ በትነው እንግዲህ ከዚህ በኋላ እንገላገላለን ብለው ነበረ። አልተገላገሉትም። ክፉዎች መቼም መልካሞችን ለመገላገል የማያደርጉት ነገር የለም። ብዙ ጥረት ያደርጋሉ። መልካም ክፉ ነገር ይሰራሉ፣ መጥፎ ስራ ይሰራሉ። እና ይሄን ሁሉ መጥፎ ስራ ሲሰሩ ምን ተደርገዋል? ያ የቅዱስ ጊዮርጊስ አጥንቶቹ ደቀው የተበተኑና በየዛፎቹ ላይ ያረፉት ቅጠሎቹ ሰላም ለከ ቅዱስ ጊዮርጊስ ቅዱሱ ለእግዚአብሔር፣ ሰላም ለከ ጊዮርጊስ ቅዱሱ ለእግዚአብሔር። እግዚአብሔር ከዓለም የለየ ከአምልኮተ ጣዖት ለይቶ አምልኮተ እግዚአብሔርን የገለጠልህ ከገቢረ ኃጢአት ወደ ገቢረ ጽድቅ የመለሰ ኃጢአት ከመስራት ጽድቅ እንድትሰራ ያደረገ ወደ ሲኦል ከመውረድ ወደ ገነት እንድትገባ ያደረገ ወደ ገሃነመ እሳት ከመወሰድ ከመጣል ወደ መንግሥተ ሰማያት እንድትገባ ያደረገ እያሉ ቅጠሎቹ መሰከሩ፣ የእሱ አጥንቶች ስላረፉበት። እንግዲህ የቅዱሳን አጽማቸውን ድንቅ ይሰራል። ምክንያቱም ለእግዚአብሔር ብለው ራሳቸውን የተዉ ናቸውና ራስን ትቶ እግዚአብሔር መሆን፣ ዓለምን ትቶ የሥጋ ፍላጎትን የሥጋ ምኞትን መክበርን፣ ባለገንዘብ መሆንን፣ የመንግሥት ሰው መሆንን፣ የሥልጣን ሰው መሆንን ትቶ ለእግዚአብሔር መኖር መጨረሻ የሚያሰጠው ዋጋ እንዲህ ነውና እግዚአብሔር ድንቅ ሥራውን ለቅዱስ ጊዮርጊስ በምድር ላይም ገልጦለታል። ስለዚህ ቅዱስ ጊዮርጊስ ይህን ሁሉ ተጋድሎ ሲጋደል ኑሮ 7 ዓመት በመከራ በውጣ ውረድ ሲኖር በመጨረሻም በሞተ ጊዜ ቅዱስ ጊዮርጊስ ሶበ ተከለለ ይላል። የዕለቱ ዚቅ በወረቡም ያው እየተወረበ እግዚአብሔር የሚመሰገንበት ነውና ቅዱስ ጊዮርጊስ ሶበ ተከለለ፣ ቅዱስ ጊዮርጊስ በተሰየፈ ጊዜ ይላል። በተሰየፈ ጊዜ እነዚህ የሚሰይፉ የሚገሉ የሚቆርጡ። አሁን ይሄ እንደዚህ የሚሰየፈው ሞቶ ከተነሳ በኋላ ነው። በአራተኛው ዙር ነው። በመጨረሻው ሰዓት ነው። አጥንቶቹ እንደገና ከደቀቁ ከበነኑ በኋላ መልሶ ሰው ሆናሉ። ቅዱስ ጊዮርጊስ መልሶ እንደገና ቆሞ ሄዳል። እንግዲህ የእግዚአብሔር ሰዎች እንዲህ ናቸው። እግዚአብሔር መጀመሪያም አጥንቶቹን የፈጠራቸው እሱ ነው። ነፍስና ሥጋ አዋሂዶ ሰው ያደረገ እሱ ነው። 4ቱን ባሕርያተ ሥጋ አስማምቶ 5ኛ ባሕርየ ነፍስ ሰጥቶ ሰው ያደረገ እሱ ነውና ከወደቀበት ከሞተበት እንደገና አስነስቶ ቅዱስ ጊዮርጊስን እግዚአብሔር አምላክ ሰው አድርጎት እንደገና እንዲያስተምር ስለ እሱ እንዲመሰክር በሰማዕትነት በመጨረሻው እንዲያርፍም ያደረገ እሱ ስለነበረ ደም ወማይ ወሐሊብ እምነ ክሳዱ ፈልፈለ ይላል። ቅዱስ ጊዮርጊስ በመጨረሻው ሰዓት አንገቱ በተቆረጠ ጊዜ ከአንገቱ የፈሰሰው ደም ወማይ ደምና ውሃ ነበረ። ውሃና ደም ወይንም ደምና ውሃ ነበር።
ደም ለብቻው እየወረደ ውሃ ደግሞ ለብቻው እየወረደ እንደዚህ ሳይቀላቀል በአንድ በኩል ደም ይወርዳል፣ በአንድ በኩል ደግሞ ጥርት ያለ ውሃ ይወርድ ነበረ። እንዲሁም ደግሞ ይሄ ሲገርማቸው ወተትም ይፈስ ነበረ። ሐሊብ ማለት ወተት ማለት ነው። ቅዱስ ጊዮርጊስ በመጨረሻው ቀን በተሰየፈበት ዕለት ከአንገቱ ይፈስ የነበረው ደም ብቻ አልነበረም፣ ውሃ ፈሰሰ። የውሃው ሲደንቅ ወተት ፈሰሰ። ለዚህ ነው ከመ ሐሊብ ዘእጎልት ወከመ ወይን ዘገነት ይጥዕም ስምከ ጊዮርጊስ ሰማዕት ተብሎ የሚመሰግነው። እንደ ጊደር ወተት ያለ አለ። ወከመ ወይን ዘገነት በገነት እንዳለ ያለ ወይን አይነት እንደዚህ አይነት ይጥዕም ስምከ ቅዱስ ጊዮርጊስ ሆይ ወተት እንደሚጣፍጥ፣ ወተት እንደሚያስደስት፣ ወተት እንደሚያረካ ያንተም ስም ማር ጊዮርጊስ ተብለ ስትጠራ ስም ይጣፍጣል። ዛሬም የሱን ስም የሚጠሩ የሚማጸኑ መታሰቢያ የሚያረጉ አብያተ ክርስቲያናትን በሱ ስም የሚያንጹ መልካም ስራዎችን የሚያከናውኑ የሚተገብሩ ሁሉ የቅዱስ ጊዮርጊስ ስሙ የጣፈጣቸው ናቸው። ስሙ እየጣፈጠን ነው የምንመሰክረው። ስሙ እየጣፈጠ ነው ማይሌቱ የሚቆመው። ስሙ እየጣፈጠ ነው ወንጌሉ የሚነገረው። ስሙ እየጣፈጠ ነው በዓለ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ የክብር በዓል ክብር ያገኘበት ዓለምን ድል ያደረገበት ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌሉን ሲያስተምር በዮሐንስ ወንጌል ምዕራፍ 16 ቁጥር 37 ላይ ወይንም መጨረሻ ቁጥር ላይ ስታነቡት ጽኑ እስመ አነ ሞኢክዎ ለዓለም፣ እኔ ሰይጣንን ድል ነስቼዋለሁ፣ የዓለምን ፍላጎት ድል ነስቼዋለሁና እናንተም የዓለምን ፍላጎት ድል ነሱ አለ ጌታ ኢየሱስ ክርስቶስ ለሐዋርያት ሲያስተምራቸው። እናንተን የሚገላቸው አለ እዚህ ምዕራፍ 16 ቁጥር መጀመሪያው ላይ ጀምራችሁ ስታነቡት ወኩሉ ዘይቀትለክሙ ይመስሎ ከመ ዘበስባዕተ ያበውእ ለእግዚአብሔር፣ እናንተን የሚገላቸው አለ። ይኸው ቅዱስ ጊዮርጊስን ሲገሉ እኮ ሰዎቹ አሁን እውነት ለእግዚአብሔር መልካም ነገር ያደረጉ የሚመስላቸውም አሉ። ለቤተ ጣዖታቸው መልካም ነገር ያደረጉ የሚመስላቸው አሉ። አይሁዳውያንም ደግሞ እውነት ለኦሪት ቀናኢያን ሆነው ሐዋርያትን የገደሉ ሐዋርያትን በመግደላቸው እግዚአብሔር ጋር የታረቁ እግዚአብሔርን ያገለገሉ እግዚአብሔርን ያስደሰቱ ይመስላቸው ነበረ። ባለማወቅ ክፉ ሥራ በመስራት እግዚአብሔርን ያስደሰቱ የሚመስላቸው ከህሊናቸው የሚሸሹ ህሊናቸው እየጮኸባቸው እየመሰከረባቸው ክፉ ሥራ ሰርታል እያለ እንዲህ የሚያደርጓሉና ኢየሱስ ክርስቶስ ዓለምን ድል ንሱ እንዳለው ቅዱስ ጊዮርጊስ ዓለምን ድል የነሳበት ነው። የሥጋ ፍላጎትን ድል የነሳበት ነው። ከመጠን በላይ መብላትና መጠጣትን ድል ያደረገበት፣ ሥጋዊ ክብርን ድል ያደረገበት፣ ሥጋዊ መጥፎ ምኞትን መጥፎ መሻትን ድል ያደረገበት ዕለት ነው። ሰማያዊ አክሊል የተቀዳጀው 7 አክሊላት ናቸው ከሰማይ የወረዱለት ለሰማዕቱ ለቅዱስ ጊዮርጊስ። ስለዚህ ይጥዕም ስምህ ከማለት ስምህ ይጣፍጣል ነው። የሚጣፍጠው ስም የሰማዕቱ የቅዱስ ጊዮርጊስ ነው። እንግዲህ ጌታ ኢየሱስ ክርስቶስ እናንተን እንደ ርግብ የዋዎች እንደ እባብ ልባሞች ሁኑ ብሎ በተናገረ ጊዜ እናንተን ወደ ሸንጎ ይወስዷቸዋል አለ። እዚህ ማቴዎስ 10 ላይ ወደ ሸንጎ ወስደው ያሳጧቸዋል አለ፣ ይከሷቸዋል አለ። ግማሾቹ ከሳሾች ይሆኑባቸዋል፣ ግማሾቹ መስካሪዎች ይሆኑባቸዋል፣ ግማሾቹ ዳኞች ይሆኑባቸዋል አለ። ከሳሹም አንድ አይነት ነው፣ መስካሪውም የዛ ወገን ነው፣ ፈራጁም የዛ ወገን ነው። እንዲህ በሆነ ጊዜ እናንተ አይደላችሁ የምትናገሩት አለ። አኳ አንትሙ ዘትትናገሩ፣ እናንተ አይደለም የምትናገሩት፣ አላ መንፈሱ ለአቡክሙ ሰማያዊ ውእቱ ይትናገር በላዕሌክሙ፣ የሰማያዊ አባቱ መንፈስ ማለት የባሕርይ ሕይወቱ መንፈስ ቅዱስ ነው በእናንተ ላይ የሚናገርባችሁ። መንፈስ ቅዱስ የምትናገሩትን በይእቲ ሰዓት ይትወሀበክሙ ዘትትናገሩ፣ የምትናገሩ ይሰጣቸዋል አለ። የምትናገሩትን አታጡም አለ። የምትመሰክሩትን አታጡም አለ። ያቀብላቸዋል እግዚአብሔር አለ። እውነት ለሰማዕታት ያቀብላቸው የነበረው እውነት እንዲመሰክሩ እውነት እንዲናገሩ ያደርጋቸው የነበረው ኢየሱስ ክርስቶስ መንፈስ ቅዱስ የባሕርይ ሕይወቱ መንፈስ ቅዱስ ነው። እንግዲህ አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ወይ ሕይወት ነውና ሕይወቱ የአብ የባሕርይ ሕይወቱ የባሕርይ ልጁ እንደምንለው የባሕርይ ሕይወቱ መንፈስ ቅዱስ በላያችሁ ላይ ይናገራል ብሎ እንደተናገረው ቅዱስ ጊዮርጊስ በዛ ከሳሽ ውስጥ 70 ነገሥታት ይከሱት ነበረ፣ ይተናኮሉት ነበረ። እነዚህ ሁሉ ሲተናኮሉት እንደውም መጨረሻ እነሱን የ70ዎቹን ወንበር ሁሉ ነው ያለመለመላቸው፣ ተአምር አሳየ። ይህን ሁሉ የማይሰሙ ሲሆን ግን ሌላ እሳት አወረደባቸውና
አመድ ያደረጋቸው፣ አቃጠላቸው። ምክንያቱም የማያምኑት ሰዎች ላይ መጨረሻው የሚመጣው ይሄ ስለሆነ እግዚአብሔር የሚሰራው ድንቅ ስራ ነውና ማለት ነው። ስለዚህ መንፈስ ቅዱስ እያናገረው ቅዱስ ጊዮርጊስ ስለ እግዚአብሔር ሲመሰክር የኖረው 7 ዓመት ሙሉ በተጋድሎ እየተራበ እየተጠማ እየተደበደበ እየተገረፈ እየሞተ እየተነሳ በእሳት እየተቃጠለ ይህን ሁሉ እየሆነ ነው ቅዱስ ጊዮርጊስ የኖረውና የመጨረሻውን አክሊል የተቀዳጀውና በዛሬው ዕለት የመጨረሻውን አክሊል የተቀዳጀበትና በመጨረሻው ቀን ከእግዚአብሔር ጋር የሆነበት በመጨረሻው ዛሬ ዕረፍቱ ነውና እንኳን ለሰማዕቱ ለቅዱስ ጊዮርጊስ በዓለ ዕረፍቱ በሰላም በጤና አደረሰን አደረሳችሁ። እንግዲህ ቅዱስ ጊዮርጊስ በዛን ጊዜ በሕይወት እያለም ለምጽ ያነጻ ነበረ። ለምጻሞች ይነጹ ነበረ። ሕመምተኞች ይፈወሱ ነበረ። የተራቡት ይጠግቡ ነበረ። ምክንያቱም አምላከ ቅዱስ ጊዮርጊስ ብሎ የተማጸኑት ሁሉ የለመኑትን ያገኙ ነበረ። ዛሬም ቢሆን አምላከ ቅዱስ ጊዮርጊስ እርዳኝ ብሎ የተማጸነ አሁን እኮ ሰማዕታትን የምንለምናቸው ከፈጣሪያችሁ አስታርቁን ነው። እናንተ ለእግዚአብሔር ትቀርባላችሁ፣ ለሱ ብላችሁ ብዙ ተጋድሎ ተቀብላችኋል። ቅዱስ ጊዮርጊስ ሆይ ለእግዚአብሔር ብለህ ስለ እግዚአብሔር ልትመሰክር ብለህ ብዙ ተጋድሎ ተጋድላል። እግዚአብሔርም ቃል ገብቶልሃል። መታሰቢያህን ያደረገ እምርልሃለሁ ተብልሃልና እኔ መታሰቢያህን አድርግ ያለውና አስምረኝ ነው። ማረኝ ሳይሆን አስምረኝ ነው። እንዲምረኝ ከፈጣሪ አገናኘኝ ነው። ያ የተከሰከሰው አጥንት፣ ያ የፈሰሰው ደም፣ ያ የደረሰብን መከራን የተቀበሉ ሰውነቶች በሙሉ ለእግዚአብሔር ብለው ለኦርቶዶክስ እምነት ብለው ለሃይማኖት ብለው ያን ሁሉ መከራ የተቀበሉ ሰውነቶችን እግዚአብሔር አስቧቸዋልና በዛ እግዚአብሔር እኛንም እንዲያስበን እንዳንተኛ መጋደል አንችልም፣ መውጣት መውረድ አንችልም፣ መከራ መቀበል አንችልም። አምነን ብቻ መኖር ነው የምንችለው። ምግባርም ላይኖረን ይችላል፣ ጥንካሬው ላይኖረን ይችላል፣ ብርታቱ ላይኖረን ይችላል። ያንተ ብርታት ብርታት ይሁነኝ፣ ያንተ ድካም የኔን ድካም ያጽናው፣ እኔን ያበርታይ ብሎ የለመነ ሁሉ ከሰማዕቱ ከቅዱስ ጊዮርጊስ ዛሬም ቢሆን ቃል ኪዳኑን እግዚአብሔር ስለማያጎድል ለቅዱስ ጊዮርጊስ ቃል ኪዳን የሰጠው እግዚአብሔር አምላክ ነው። እምርልሃለሁ መታሰቢያን ያደረገው እንግዲህ ቅዱሳን የወረሱት ይህንን ነው። ይህን የሰጣቸው እዚህ ምድር ላይ እግዚአብሔር በቃል ኪዳናቸው እንዲያስምሩ ሲያደርግ ምን አደረገ ማለት ነው? ሰው እንዲማጸንባቸውና ሌላውም ሰው እንዲጠነክር ነው። አሁን ሰማዕታትን እየጠቀስን ወንጌል የምንማረው የእነሱን ጽናት እኛም እንድንወስድ ነው፣ እንድንማርባቸው ነው፣ መጻሕፍት እንዲሆኑ ነው። ወንጌሉን በሕይወት የተረጎሙ ናቸው። ቅዱስ ጊዮርጊስ ይህንን አሁን ማቴዎስ ምዕራፍ 10 ብያውን የነገርኳቸው የዕለቱ ትምህርት ይሄ ቅዱስ ጊዮርጊስ በተግባር ወንጌሉን በተግባር ነው የተረጎመው ነው። አንዳንዴ ምናልባት ሌላው ሰው ወንጌሉን ቋንቋውን ከቋንቋ እየተረጎመ ሊሆን ይችላል፣ ማብራሪያ እየሰጠ ሊሆን ይችላል፣ እያመሰጠረ ሊሆን ይችላል። ቅዱስ ጊዮርጊስ ወንጌልን በሕይወቱ ነው ያመሰጠረው፣ በሕይወቱ ነው የመሰከረው። ወንጌልን ከቅዱስ ጊዮርጊስ በላይ ያመሰጠረ ሰማዕት አልነበረም። ለዚህ ነው ሊቀ ሰማዕታት የሚባለው። የሰማዕታት አለቃ ነው ማለት ስለ እግዚአብሔር ሲመሰክር ወንጌሉ ተገልጦለት ጥበቡ ታውቆት እንደ እባብ ልባም እንደ ርግብ የዋህ ቅን ክርስትና የዋህ የሚያደርግ ነው፣ ብልህ የሚያደርግ ነው፣ አስተዋይ የሚያደርግ ነው፣ ጥበበኛ የሚያደርግ ነው። ጥበቡም ደግሞ መንፈሳዊ ጥበብ ነው የሚያስፈልገውና በመንፈሳዊነቱ ጥበብ ይህንን ዓለም በዚህ መልክ በዛሬ ዕለት የተላቀቀበት ዕለት በመሆኑ ይህንን በዓል ስናከብር ቅዱስ ጊዮርጊስ ለኦርቶዶክስ እምነት የከፈለውን ዋጋ ነው የምንረዳው። ኦርቶዶክስ ብዙ አባቶች ዋጋ የከፈሉበት ሃይማኖት ነው። ብዙ አባቶች መከራ ተቀብለው ያጸኗት፣ አጥንታቸውን ከስክሰው ደማቸውን አፍሰው እግዚአብሔር አምላክ ዋጋ ከፍሎበት የሄደውን ሃይማኖት እነሱም ደግሞ የሚችሉትን ተሳለነ እግዚኦ በከመ እበየ ሳይልከ ብለን እኛም ስንለምን እንደ ቸርነትህ እንደ ይቅርታ ብዛት እነ ቅዱስ ጊዮርጊስም እንደ ስራቸው የማርካቸው እኛን ደግሞ እንደ ድካማችን አንተ በቸርነትህ እንደነሱ ተጋድሎ መፈጸም አንችልም፣ መራብ አንችልም፣ መጠማት አንችልም፣ መውጣት መውረድ አንችልም፣ ተጋድሎ አንቋቋምም፣ ሰይፍ አንቋቋምም፣ እሳቱን አንቋቋምም፣ ይሄን ሁሉ መቀበል አንችልምና አንተ ታበረታለህ፣ አንተ ታጸናለህና አንተ አጽናን ብለን የለመነውን ሁሉ እግዚአብሔር የለመኑትን አይነሳም፣ የነገሩትንም አይረሳም። ሰው ከሆነ ጊዜ አይቶ ይሰጣል፣ ጊዜ ካልተመቻቸለት ደግሞ ይከለክላል። ሰማዕቱ ቅዱስ ጊዮርጊስ
ሰማዕቱ ቅዱስ ጊዮርጊስ ሊቀ ሰማዕታት ብለን ስንል የሰማዕታት አለቃ ማለት ከተጋድሎው ብዛት የተነሳ ነው እንዲህ የሚነገርለትና ስለዚህ በዚያች ሰዓት የምትናገሩት ይሰጣችኋል ተብሎ የተነገረን እንግዲህ እናንተ ከወፎች ትበልጣላችሁ ተብሎም እዚህ ወንጌል ላይ ተነግሯል። ከወፎች ማለት እነሱ በጥቂት ነገር ይሸጣላችሁ፣ እናንተ ከተፈጥሮተ አዕዋፍ የእናንተ ተፈጥሮ ይበልጣል። እንደገና ደግሞ ከአሚነ ኦሪት አሚነ ወንጌል ይበልጣል። በአዲስ ኪዳን ማመን ይበልጣል። አዲስ ኪዳን የድነት ዘመን ነው፣ የምህረት ዘመን ነው። ብሉይ ኪዳን ደግሞ የትንቢት ዘመን ነው፣ የተስፋ ዘመን ነው፣ በተስፋ የተቆየበት ነውና ስለዚህ ወይረአዩ አሕዛብ አሕዛቡ ይመልከቱ አለ ጌታ ኢየሱስ ክርስቶስ። አሕዛብ ይመልከቱ በቅድመ አዕይንቲነ በዓይኖቻችን ፊት በቀለ ደሞሙ ለአግብርቲከ ዘተክእወ በከንቱ በምድር ላይ የፈሰሰ የአገልጋዮችን የደማቸውን በቀል ይመልከቱ። አሕዛብ ይመልከቱ። ክፉዎች ተመልክተው እኩሎቹ ገዳዮች ሲሆኑ እኩሎቹ ደግሞ ሰማዕያን ሲሆኑ ይሄንን እያዩ በግፍ ነው የተገደሉ ይበሉ። አዎ ይባቅድሜከ ጋሮሙ ለሙቃን የዚህ የሙቋን በዓለም እያሰረ የሚደበድባቸው ዓለም የሚገፋቸው የነሱን እስራታቸውን መከራቸውን የነሱ መከራቸው ጩኸታቸው ወደ አንተ ጆሮ ይግባ ማለት እነ ቅዱስ ጊዮርጊስ በቀለ ደሞሙ ለአግብርቲከ በቀለ ደሙ ለገብርከ እንደማለት ነው። አገልጋይ የሆነ ቅዱስ ጊዮርጊስ ደሙ የፈሰሰው በከንቱ ነው። ምንም ሳይበድል ነው። ምንም ሳያደርግ ነው። ስለ አንተ ስለመሰከረ ነው። ስለ አንተ በመመስከሩ ደሙ በምድር ላይ በከንቱ ፈሶ ምድር ላይ ደርቆ ቀርቷል። ያንን ተመልክተ ዋጋ ሰጥተኸዋል። ያንን ተመልክተ ወደ ገነት አግብተኸዋል። በመጨረሻውም ሰዓት ደግሞ በትንሣኤ ዘጉባኤ በዕለተ ምጽአት ወደ መንግሥተ ሰማያት ታስገባዋል። የቅዱስ ጊዮርጊስ ምልጃና ቃል ኪዳን ደግሞ እኛንም ይጠብቀን ለማለት ነውና ሰማዕቱ ቅዱስ ጊዮርጊስ ይልቁኑ ለሀገራችን ለኢትዮጵያ ባለውለታ ስዕሉ ወጥቶ ጽላቱ ወጥቶ ለኢትዮጵያውያን ዋጋ የከፈለ ኢትዮጵያውያንን የረዳ በትውልዱ የውጭ ዜጋ የሆነ ነገር ግን በኢትዮጵያ ምድራችን ላይ መታሰቢያው ጎልቶ ሰፍቶ የሚነገርለት ከውለታውም አንጻር በቃል ኪዳኑ ለሀገራችን ኢትዮጵያ ካደረገልን አንጻር ኢትዮጵያን የረዳት ከጠላት ጉሮሮ ከጠላት መንጋጋ ፈልቅቆ ያወጣት ቅዱስ ጊዮርጊስ ስለነበረ ይህንን ኢትዮጵያውያን በደንብ ታውቁታላችሁና ስለዚህ ቅዱስ ጊዮርጊስ ባለውለታችን ስለሆነ ማር ጊዮርጊስ እያልን ስሙ ጣፋጭ ነውና ይጥዕም ስምከ እንደተባለ ዮም ተጽሕፈ እምነገሥት ክላሌሁ በመጥባይት በሰይፍ መቆረጡ ከነገሥት ተመዘገበ ተጻፈ። ክላሌሁ ማለት ከለለ ቆረጠ የሚል ነው። ያው የግሱ ትርጉም የሚሰጠው ይሄንን ነውና ጸለየ ቅዱስ ጊዮርጊስ አለ። ቅዱስ ጊዮርጊስ ጸለየ ወአዋዮሙ በነበልባል እነዚህ ሰብአ ነገሥታትን ጸሎት አድርጎ እሳት ከሰማይ አውርዶ ተአምሩን ያሳየ ነው። ቅዱስ ጊዮርጊስ እንደነ ኤልያስ ሲፈልግ እሳት ያወርድ ነበር፣ ሲፈልግ እሳት ያበርድ ነበር። ምክንያቱም እግዚአብሔር አብሯቸው የሆኑ ሰዎች እንግዲህ ለዚህ እኮ ነው የምናከብራቸው። ዛሬም ሰማዕታቱ ሌላ ሰው ዛሬ አሁን ተነስቶ ቅዱስ ጊዮርጊስ ያኔ ያደርግ እንደነበረው እሳት የሚያወርድ ሰው አለ? እሳትስ የሚያበርድ አለ? እንደው ዝም ብሎ ምንም ሳያደርግ ቅዱስ ጊዮርጊስን መንቀፍ አይቻልም፣ ማክበር ነው የሚቻለው። እንኳንስ በዚህ ልክ እግዚአብሔር የመሰከረለትን የትኛውንም ሰው ክቡር ነው። እንደው ራሱ አላውቅ እያለ ካልሆነ በስተቀር እግዚአብሔር ለሰው ልጅ የከፈለው ዋጋ ትልቅም ነው። እንደገና ሰውን ደግሞ አክብሮ ነው የፈጠረው እግዚአብሔር ስሙን ለመቀደስ ክብሩን ለመውረስ። እንኳንስ እሱን የትኛውም ሰው የከበረ ነው። ሰው ዝም ብሎ አይነቀፍም፣ ሰው ዝም ብሎ አይቃለልምና ሰማዕቱ ቅዱስ ጊዮርጊስ ሊቀ ሰማዕታት ቅዱስ ጊዮርጊስ በዛሬው ዕለት 7ቱን አክሊላት ከሰማይ የተቀዳጀበት ዕለት ስለሆነ እኛም ሰማያዊ አክሊል የምንቀዳጅበትን ዕድል የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። በረከተ ቅዱስ ጊዮርጊስ የቅዱስ ጊዮርጊስ በረከት በእያንዳንዳችን ላይ ይደርብን። የቅዱስ ጊዮርጊስ በረከት ደግሞ በኦርቶዶክስ እምነት መጽናት ነው። የቅዱስ ጊዮርጊስ በረከት በስመ እግዚአብሔር ጠርቶ መልካም ሥራ ሰርቶ ንስሐ ገብቶ ሥጋውን በልቶ ደሙን ጠጥቶ የዘላለም ሕይወት መውረስ ነው።
ሰማዕታት ይሄ ነው የተሰጣቸውና ሕይወቱ ይህ ስለሆነ በረከተ ሥጋ በረከተ ነፍስን የሚሰጥ ሰማዕት ነው። በሥጋ በሱ የተማጸኑ ሳይራቡ ሳይጠሙ ይኖራሉ። ሳይራቡ ሳይጠሙ የሚኖሩ ናቸው። በነፍሳቸውም ደግሞ ከእግዚአብሔር ጋር ይኖራሉ። በነፍሳቸው ቃል እግዚአብሔር በምድር ላይ ቃል እግዚአብሔር ማግኘት ነው። ሥጋውን ደሙን ስናገኝ ደግሞ የዘላለም ሕይወት የምናገኝበት ስለሆነ ሰማያዊ አክሊልን የተቀዳጀበት ዕለት በመሆኑ ለእያንዳንዳችንም የደከምንበትን የለፋንበትን ሰማያዊ አክሊል ለመቀዳጀት ክርስትና በዚህ ምድር ላይ መከራ ሲቀበሉበት በሰማይ እንደ ቅዱስ ጊዮርጊስ አክሊል የሚቀዳጁበት ሰማያዊ አክሊልን የሚያገኙበት በመሆኑ ለሰማያዊው አክሊል ያዘጋጀን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንኳን ለ2017 ዓ.ም ዘመነ ማቴዎስ ሚያዝያ 23 ቀን ቅዱስ ጊዮርጊስ ሰማያዊ አክሊልን የተቀበለበት በዓል ቀን እንኳን አደረሰን አደረሳችሁ። በዓለ ዕረፍቱ ነው። ቅዱስ ጊዮርጊስ ከዚህ ዓለም መከራ ከዚህ ዓለም ተጋድሎ ከመቃጠል ከመገረፍ ከመቆረጥ ያረፈበትና በክብር ከእግዚአብሔር ጋር የኖረበት ዕለት ነውና ለዚህ ቀን ያደረሰን አምላካችን የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።